የተነቀሱ ሰዎች ንቅሳት ምልክት ያለባቸው ሰዎች አወቁም አላወቁም ባላወቅንበት ሰዓት ላይ የተነቀስን ካለን ነው የምላችሁ የዝሙት መንፈስ ወደ ህይወታችን እናስገባለን። ንቅሳት ያለበት ሰው የዝሙት መንፈስ አለበት። ዘማዊ መንፈስ በውስጡ አለበት ነው። ሰውየው ዘማዊ ነው ሳይሆን ሊሆን ይችላል ላይሆንም ይችላል፣ ግን ይቸገራል። የዝሙት መንፈስ በውስጡ በደንብ ሰልጥኖበት የሚታይ ሰው ነው ማለት ነው። ሴትም ትሁን ወንድ፣ በተለይ ሴት ላይ ንቅሳት ካለባት በተለይ አሁን ሀፍረተ ስጋ ላይ፣ ጦት ላይ፣ ዳሌ ላይ ምናምን መነቀስ ጀምሯል። ያው እየሰለጠነ ሲመጣ የተሸፈነ ይገለጣል አይደለም? ልክ እንደዛ ዋናው መንፈስ ምንድን ነው? የሁሉ ድብብቆሽ አንዴ እዚህ ጋር አንዴ እዚህ ጋር እየተነቀስኩኝ እንደነ ልጅ ሚካኤል ምናምን ምን እዛ ውስጥ አሳየኝ። ዋናው ቦታ ላይ አልነቀስም እንደ እያለ ዋና ፓርት ላይ ማለት ነው። ሴፍ የሆነ ኒድድ የሚባል ፉድ ሼልተር ክሎዝ እንደሚባለው ዋና 3 ፓርቶች ላይ መቀመጫ ሀፍረተ ስጋርና ጡት ላይ ሴቶች እየተነቀሱ በዛ የዝሙት መንፈስ ወንዶችን ይስባሉ። ከዛ ወንዶች ከሷ ጋር ደግሞ መተው ይዳራሉ፣ ይከፍላሉ፣ ይሄዳሉ። አንዳንድ ሴቶቻችን ጥርሳቸውን ይነቀሳሉ። ማለት ድዳቸውን፣ ይቅርታ ጥርስ አይነቀስም፣ ድዳቸውን ይነቀሳሉ። ለምንድን ነው የሚነቀሱት? 2 ትርጉም አለው። ማለት ከመንፈስ ጋር ባልተያያዘ መልኩ አንደኛ ድዳቸው ትንሽ ከጥርሳቸው አነስ ብላ ድዳቸው ረዘም ካለባቸው ሲስቁ ጎልቶ የሚታየው ድዳቸው ከሆነ ያንን ነገር ከቨር ለማድረግ ስጋው ቀዩ ስጋ በደንብ ጎልቶ እንዳይታይ ከቨር ለማድረግ ያው መቼም ብልሃት ነው ብለው ነው ያመጡት፣ ተነቀሱት። ሁለተኛዎቹ ደግሞ የትኞቹ ናቸው? የመንፈሱን ኃይል ፈልገው ነው። መስተፋቅር ይነቀሳሉ። መጀመሪያ የሚነቀሱበት ነገር ታውቃላችሁ፣ ይሄ የሚመታበት የሚወቃበት የሚወቀርበት የሚዘጋጀው ከአይን ኩል ጋር በተያያዘ አንድ አይነት ነው። እናቶች ከዚህ ነው የምናዘጋጀው የሚሉት ያዘጋጁበትን መንገድ ያውቁታል። ጨዋ የሆኑ እናቶች ከምን እንዳዘጋጁት ይጻፉልን። ትክክለኞቹ ግን ደብተራዎች፣ በተለይ ሴት ደብተራ የሴትን ድድ ትነቅሳለች። ምንድን ነው የምታደርገው? ድዷን ስትነቅስ የሚያምር ጥርስ ኖሯት፣ ድዷ ብዙም ትልቅ ሳይሆንም ቆንጆ ጥርስ ኖሯት ግን ትነቀሳለች። አይነ ጥለዋን የሚገፍ ነው እንደዛ የሚባለው። እነሱ ግን ገና ስትስቅ ገና ፈልቀቅ ስታደርግ ወንዶች መተው ሙክክ እንዲሉላት ከእሷ ጋር እንዲጫወቱ ወይ ስታምር ፈገግታዋ እንድትባል ነው የሚደረገው። ይሄ ልጅቷ ልታቅም ላታቅም ትችላለች። እድሜዋ 14 ዓመት 15 ዓመት ሲሞላት ነይ እስቲ አንቺ ድድሽን ተነቀሺ፣ ለበሽታ ጥሩ ነው አሉ፣ አይንሽን ተኳይ፣ ይሄ ነገር ለአይን ጥሩ ነው አሉ እያሉ እናቶች ልጆቻቸውን ያታልሏቸዋል፣ ወስደው ያስነቅሷቸዋል። ከቡዳ ለመከላከል ነው ይላሉ። ከአይን ከሰው አይን ወይም ሰው እንዳይውልባት ነው እያሉ በብዙ ነገር ሲስተም ውስጥ ይከቷቸዋል። ልጆቹ ላያውቁ ይችላሉ። አንዳንዶቹ ግን በትክክል ያውቃሉ። በተለይ እድሜያቸው ከ18 ዓመት በላይ የሆኑት ሴቶች ለምን እንደሚነቀሱ ያውቃሉ። አንቺ ሳቂ እስቲ ዝም ብለሽ እንዴማ ሳቂ በቃ ለምን እንዳስነቀሷት ያውቃሉ። ቆንጆ ሆና ወንዶች አይፈልጓትም። ለምን? ውስጧ ያለው ወንድ ዛር አይነ ጥላ ተመራጭ እንድትሆን አይፈልግም። እግዚአብሔር መልክ ሰጥቷታል። መልኳን ደግሞ ወንዶች እንዲጠሉ የሚያደርግ ጸባይ ደግሞ እሬት አድርጎ መንፈሱ ደግሞ እንደገና ሰርቷታል ማለት ነው። እሬት አድርጎ ሰርቷታል። ዘሌዋውያን ምዕራፍ 19 ቁጥር 28 ላይ ስለሞተውም ስጋችሁ አትጨነቁ፣ ገላችሁንም አትነቀሱት፣ እኔ እግዚአብሔር ነኝ ይላል። የአምላካችን ስም የተመሰገነ ይሁን። እኔ ማንኛ ላይ እግዚአብሔር ነኝ። ምድሪቱም ከግልሙትና ስለ ግልሙትና ስለ እርኩሰትም ንቅሳት የዝሙት መንፈስ ነው ያልኩበት ምክንያቱ እንድትረዱት ስለምፈልግ ነው። ምድሪቱም ከግልሙትና ከእርኩሰትም እንዳትሞላ ሴት ልጅህን ታመነዝር ዘንድ አታርክሳት። ንቅሳቱ ከምን ጋር የተገናኘ ነው? ከዝሙት ጋር የተገናኘ ነው። አታርክሳት ማለት እንድትነቀስ አትፍቀድላት።